ስማኝ እስቲ ወንድሜ፣ ጫማዬን እጅግ በጣም የሚያሳምርልኝ ክሬም ይኖርሃል እንዴ? አዎ አለ አለቃዬ። ላስጠንቀቀሽ የ150 ሺህ ብር ጫማ ነው እንዳታበላሽብኝ። 150 ሺህ ብር አለቃዬ? ለምን ትቀልዳለህ? የ150 ሺህ ብር ጫማ የሚባል አለ እንዴ? ለምን እቀልዳለሁ እንዴ? እንዴ ጫማ እኮ ከዚህም በላይ ውድ እኮ የሚሸጥ አለ። እና ንገረኝ፣ ትሰራልኛለህ? አለቃዬ እንደዚህ ውድ የሆነ ጫማ ጠርጌ አላውቅም ከዚህ በፊት። እባክህ በጣም ብዙ ስራዎች አሉ አይደል በህይወታችን ለመጀመሪያ ጊዜ የምንሰራቸው ስራ በቃ። እና ደግሞ ይኸውልህ ከዚህ በፊት የማስጠርግበት ቦታ 10 ሺህ ብር ነበር የምከፍላቸው፣ ለአንተ ግን 8 ሺህ ብቻ ነው የምሰጥህ። ትስማማለህ? እንዴ አለቃዬ 8 ሺህ ብር ምን ነው ያንሳል እንዴ? ኧረ አይደለም አለቃዬ፣ እጅግ በጣም በዛ። ይኸውልህ ጫማ ለሚያጥቡት ብሰጣቸው በማሽን ያጥቡና 10 ሺህ ብር ነበር የሚያስከፍሉኝ። ለአንተ ግን 8 ሺህ ብር እሰጥሃለሁ። አንተም ታንጸባረቅልኛለህ ጫማዬን፣ እኔም 2 ሺህ ብር አተርፋለሁ ማለት ነው በሰበቡ። አንተም እኔም እንጠቀማለን ማለት ነው። አለቃዬ መስራቱንስ ሰራ ነበር፣ ነገር ግን በጣም ፈራው። ምናልባት ጫማው ቢበላሽብኝስ? እባክህ መጀመሪያም ቆሽሾ የለ እንዴ? ምን ይበላሻል? በልንካ ስራ። እስከዛ ያችን ነጠላ ጫማ ነገር ስጠኝ። እሺ አለቃዬ። ይሄው አለቃዬ ጨረስኩ። እንዴ ወንድሜ እውነትም አንጸባረክልኝ እኮ፣ አዲስ ጫማ አስመሰልከው። አዎ አለቃዬ፣ ነገር ግን እጅግ በጣም እየፈራሁ ነው የሰራሁት። ስትሰራው እኮ ነው የምታውቀው አንተ ራስህ ውድ የሆኑ ጫማዎችን መጥረግ እንደምትችል። ልክ ነህ አለቃዬ። እንካ ይሄው። ኧረ ተው አለቃዬ፣ ይሄ ሁሉ ብር እኔ ምን ላደርገው ነው? ለእኔ አንተ 100 ብር ብቻ ስጠኝ፣ እሱ ነው የኔ ትክክለኛ ዋጋዬ። 100 ብር? እኔ ለአንተ 8 ሺህ ብር እሰጣለሁ አላልኩህም እንዴ? ለምን ታዲያ 100 ብር ብቻ ነው የምትሰጠኝ አላልከኝም ነበር? በልንካ ያዝ። ተው አለቃዬ፣ ከሰራሁበት በላይ እኔ መቀበል አልፈልግም። ያው ለወንድሜ አንተ እየወሰድክ ሳይሆን እኔ እየሰጠው ነው። እሺ እኔ ደግሞ እስከ ዛሬ ቃሌን አጥፌ አላውቅም። እሰጣለሁ ብዬ ካልኩ እሰጣለሁ ነው። ስለዚህ ያዝ፣ ተቀበል። ቃሌ ልታሰብረኝ ነው እንዴ? በልንካ ያዝ። ኧረ አለቃዬ። እሺ ጥሩ። እና ደግሞ መልካም በዓል። እሺ አለቃዬ፣ ላንተም መልካም በዓል።